በአሁኑ ጊዜ ላይ አክሮስ ኦል ፕላትፎርም ቲክቶክ፣ ዩቲዩብ፣ ኢንስታግራም ሁሉንም ያካትታል። ቫይራል እየወጡ ያሉ የኤአይ ቪዲዮዎች አሉ። እነሱን ኤአይ ቪዲዮዎች በዛሬው ቪዲዮ ላይ ስልካችንን ብቻ በመጠቀም አብረን የምንሰራቸው ይሆናል። ስልካችሁን ብቻ አላለም? አዎ፣ ስልካችንን ብቻ በመጠቀም በዛሬው ቪዲዮ ፉል ፕሮሰሱን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ይህን ሁላ ግን ከማሳየቴ በፊት ቪዲዮውን ላሳያችሁ። ቪዲዮዎቹ እነዚህ ይመስላሉ። በጣም ሲሊ ይመስላል፣ ግን ቫይራል እየወጡ ያሉ ናቸው እና ይህንን ቪዲዮ በስልካችን ብቻ አንድ ኤአይ በመጠቀም አብረን ብንሰራውስ? ይህንን ኤአይ ዳውንሎድ ለማድረግ ሊንኩን ቴሌግራም ቻናል ላይ ማግኘት ትችላላችሁ፣ ወይም ደግሞ ቀጥታ ከፕሌይ ስቶር ላይ ዳውንሎድ ለማድረግ ግሮክ ኤአይ ብላችሁ በመጻፍ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። እንደምታዩት ስልካችን ላይ ስንገባ ግሮክ ኤአይ ኢንተርፌሱ ይሄንን ይመስላል። ከላይ አስክ ኢማጅን የሚላለ እኛ የምንሄደው ኢማጅኑ ጋር ነው። ከታች ክሬት ቪዲዮ፣ ኤዲት ኢሜጅ፣ ብዙ አይነት ፊቸሮች አሉት። እንደ ቻት ጂፒቲም ኖርማል ማናገር ትችላላችሁ። አሁን ኢማጅን የሚለው ጋር ስንገባ እንደምታዩት እነዚህ በኤአይ በግሮክ ኤአይ የተሰሩ ቪዲዮዎች ናቸው። እንደምታዩቸው ሪሊስቲክ የሆኑ ቪዲዮዎችን ነው የሚሰራው፣ ወይም ፎቶዎችንም ሪሊስቲክ አድርገው ነው የሚሰራው። ታች እንደምታዩት ኢሜጅ ብለን ቪዲዮ እንልና ከዛ ስታተሱን እናስተካክለዋለን። እዚህ ጋር አጀስትመንቱን አስፔክት ሬሽዮ 2:3 3:2 መሆን የለበትም፣ 9:16 መሆን ያለበት። ዲፎልት ቪዲዮ ዲዩሬሽን ደግሞ 10 ሰከንድ ፕሪሚየም ይጠይቃል፣ ግን 6 ሰከንድ ነው እና እኛ የምናረገው 6 ሰከንድ ነው። ከዛ እዚች ጋር ፕሮምፕታችንን እንጽፋለን ማለት ነው። እንደምታዩት እዚህ ጋር ፕሮምፕቴን እየጻፍኩኝ ነው። ትንሽ እንዳይደብራችሁ ስፒድረን ላድርግላችሁ። ፕሮምፕቱን ኤግዛክት ፕሮምፕቱን ግን ቴሌግራም ቻናል ላይ ታገኙታላችሁ፣ ሀሳብ እንዳይገባችሁ። ከዛ እንደምታዩት ፕሮምፕታችንን ጽፈን ጨርሰናል። ከዚህ በኋላ የሚጠበቅብን ያችን ቀስት ነክተን ጀነሬት ማድረግ ነው። እንደምታዩት ከነካሁት በኋላ ትንሽ እንደ ኢንተርኔታችሁ ነው የሚወሰነው። ከዛ በኋላ እንደምታዩት ጀነሬት ያደርጋል። 1 2 3 ምናምን እያለ ይቆጥራል። እቺን ከታርጌ ላሳልፍላችሁ። ቪዲዮን እንዳያችሁት ነበረ። ግሮክ ኤአይን በመጠቀም ይሄን የመሳሰሉ ቫይራል እየወጡ ያሉ ቪዲዮዎችን ሪክሬት አድርገናቸዋል ማለት ነው። ኤኒቲንግ መጠየቅ የምትፈልጉት ኮመንት ሴክሽን ላይ ጠይቁኝ። ሌሎች እንዲሰራላችሁ የምትፈልጓቸው እንደዚህ አይነት ተመሳሳይ የሆኑ ቪዲዮዎችን ወይም ሌላ አይነት ቪዲዮዎችን ከቴክ ጋር የተያያዙ ቪዲዮዎች እንዲሰራላችሁ የምትፈልጉት አሁንም እንደገና ኮመንት ላይ አሳውቁኝ። ቴክ ዊዝ እምነተን ፎሎ እያደረጋችሁ